ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሁሉ ሰላም ነው። ገና ከእንቅልፍ እንደተነሳሁት ያው አይኔ አፍጧል። አልታጠብኩትም፣ ምን አላልኩትም። ብቻ እንዴት ናችሁ? ደህና ናችሁ ወይ? የዩቲዩብ ተከታታዮች ቤተሰቦቼ እንዴት ናችሁ? መወዳችሁ የምትወዱኝ እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቼ እያበረታታችሁኝ ያላችሁኝ በጣም እጅግ አድርጌ አመሰግናለሁ። ትችያለሽ፣ በርቺ፣ እኛም እንደዚህ ነበረን ብላችሁ ኮሜንት የምትጽፉኝ በጣም ነው የማመሰግናችሁ። አሁንም ቤተሰብ ሰብስክራይብ፣ ላይክ፣ ኮሜንት፣ አስተያየት አበረታቱኝ፣ ስጡኝ። በቃ ቤተሰብ አሁን ወሬ አላብዛባችሁም ዛሬ ማለት ነው እና በጠዋቱ ተነስቼ ጌታን ገና ጠዋት ነው ከእንቅልፌ እንደተነሳው ነው አልጋዬን ላሳያችሁ አላሳይም ይቅር እና ያው ከፊቴ ማለት ትችላላችሁ። ፊቴንም ራሱ አልታጠብኩትም። እንግዲህ ዩቲዩበርም አይደለም ከዚህ በኋላ ከእናንተ የሚደበቅ ነገር የለም። በነገራችን ላይ ፀጉሬን በቅርብ ጊዜ ነው የተቆረጥኩት እና እያደገልኝ ነው። እና ቤተሰቦች ዛሬ ማሳያችሁ አንድ ነገር አለ ማለት ነው። ቆይ ሊጠጋ እንዴ? እንደዚህ ይሻላል? አው ይሻላል። ቤተሰብ አይሻልም? እንደዚህ ጠጋ ወደዛ ጠጋ በእንዳትሉኝ ብቻ። እና ቤተሰቦቼ ዛሬ በጠዋቱ አልነግራችሁም፣ እንግዲህ ታያላችሁ ምን እንደማደርግ ማለት ነው። ቤተሰብ ሰብስክራይብ አድርጉልኝ። ሰብስክራይብ፣ ላይክ፣ ኮሜንት ጻፉልኝ፣ አስተያየት ስጡኝ። ቪዲዮውን ደግሞ እዩልኝ። ቢያንስ ከ5 ደቂቃ በላይ ከዛ በታች አታዩ። እሺ ፕሊስ በእናታችሁ። እንግዲህ አዲስ ጀማሪም አይደለም፣ ስለዚህ አበረታቱኝ ማለት ነው። ጀግኖች እኛ ግሩፖች ስንላችሁ አዲስ ጀማሪዎች ቤተሰቦች ዛሬ ምን ልታሳይ ነው አትሉኝም? ቅቤ ሊቀባ ነው። ያው ቅቤ እዚህ ጋር አጥቤ ምን ብዬ አስተካክያለሁ። ቅቤ ሊቀባ ነው። ይሁት ቅቤ ሊቀባ ነው። በጌታስ እንግዲህ ይሄን ተቀብቼ እንዴት ነው ወይ ደስ ሲል በጌታ ቅዝቃዜው ማለት ነው። ቅዝቃዜው እንደ በረዶ ነው። አናቴ ክው ብሎ ነበር። እውነት ክው ብሎ ማለት ነው። ፀጉሬ ደግሞ ተፈጥሮ ሉጫ ነው። በዛ ላይ ብዛት የለም ቤተሰብ፣ ብዛት የለም። የእውነት ብዛት የለም። እኔ እንዲያድግ ራሱ አልፈልግም ቤተሰብ። ብዛት እንዴት አድርጎ ነው የሚጨምርልኝ? ወፍስማ ኧረ በጌታ እንዴ እናንተ ውሃ ተጠምታችሁ ውሃ ስትጠጡ እንዴት ነው የሚረካችሁ? እኔ እንደዛ አይነት ነገር ነው የተሰማኝ። ወይ ደስ ይላል። አሁን ማለት ነው ገና እኮ ስራ ልጀምሩ ነው። አሁን ማዳም ቤት እንደዚህ ሆነሽ ነው እንዴ ስራ የምትሰሩኝ ምናምን ብላችሁ እንግዲህ ሀሳብ ነው የሚሆንባችሁ። ግን ማለት ነው ጥቁር ፌስታል አዘጋጅቻለሁ። በጥቁር ፌስታል ጥምጥም እላለሁ። ከዛ በኋላ ሻርብ አስራለሁ። ከዛ ዶድረንት ዶድረንትም ጨምራለሁ። ሽታ እንትን እንዳይል ደግሞ ክረምትን ስለሆነ እኛ ጋር ብርድ ነው። ብዙ ሙቀትም ስለሌለ ፀሐይ ሲሆን ነው ቅቤ በጣም የሚከብደው ሽታው ምኑ እና አሁን ብርድ ነው። እንግዲህ ቤይሩት ላይ ብርድ ነው። እኔ በነገራችን ላይ ቤተሰቦቼ በዚህ አጋጣሚ የማታውቁኝ ካላችሁ ቤይሩት ነኝ ያለሁት። ቤይሩቶች ሀይ በሉኝ እሺ። ቤይሩቶችዬ ሀይ በሉልኝ። በጌታ ደስ ሲል አናቴ ክው ብሎኝ ነበር። ቅቤ የምትፈልጉኝ
የምትፈልጉት አይበሉ። በቃ ዛሬ ቅቤ ተለቃለቅኩት። እንግዲህ ከዚህ በኋላ ሲበላ ሲጠጣ ሲሄድ ስመጣ ስራመድ ሀሳብን ሳይቀር ነው ራሱን ለእናንተ ማመጣላችሁ። እንግዲህ አይዛችሁ አታስቡ። መጀመሪያ ሲታዩኝ እንዴት ነበርኩ? አሁን እንዴት ነኝ? እንዴት ነኝ ቤተሰቦች? እንዴት ነኝ ቤተሰብ? እኔ ግን ቅዝቃዜው በጣም ደስ እያለኝ ነው። የእውነት ደስ እያለኝ ነው። ደስ ሲል በጌታ ልብስ ይሄ ቢጃማ ቀይራለሁ። እንግዲህ ይታጠባል። እናንተ ፀጉሬ እየመጠጠ ነው። እዩ፣ እውነት እየመጠጠ ነው። ቆዳዬ በጣም ደርቋል። ፀጉሬ በቃ ክው ብሏል። ቅቤ ደግሞ ማለት ነው ወይ ጓደኛዬ ከኢትዮጵያ አስመጥታኝ ነው። በዚህ አጋጣሚ ጓደኛዬ በጣም ላመሰግንሽ እወዳለሁ። እግዚአብሔር ይስጥሽ፣ ረጅም ዕድሜ ይስጥሽ። በጣም ነው የምወድሽ። ሁሌም እወድሻለሁ። እሺ፣ ሁሌም እወድሻለሁ የኔ ውድ፣ ሁሌም እወድሻለሁ። በዚህ አጋጣሚ እናቴን ቅቤ እንዳጠጣሽ ፈጣሪ እንግዲህ እንደ ቅቤ በቃ የሆነ ልብሽን ደስ የሚያሰኝ ነገር እሰይ የምትይበት እግዚአብሔር ይስጥሽ። እኔ እንግዲህ ምንም ምለው ነገር የለም። እሺ አሁንም አናቴ ላይ ልጨምር። እሰይ እኔ ጌታ እሰይ እውነት ደስ ብሎኛል። በቃ ደስ ብሎኛል። አሁን እንደዚህ አድርጌ ወይኔ እዚህ ጋር ደግሞ አልደረሰም። ፀጉሬ በጣም ስስ ስለሆነ ብዙም አይችልም፣ ግን በቃ በጣም እየተቀባው ነው። አንቺ አራስ ነሽ እንዴ እንዳትሉኝ፣ እኔ አራስነት እራሱ አምሮኛል። ከየት ይመጣል? ወይ በቃ የቀረውን ጫፍ ነው የምቀባው። ጫፉን ቀባዋለሁ። እዛ እናንተ እንዳለ ፀጉሬ እየመጠጠ ነው። ጌታ ቤቴ ቢሆን ወይ እናቴ ቤት ቢሆን ማለት ነው እንደዚህ አድርጌ ነው ቁጭ ምለው። ምክንያቱም ንፋስ እናንተ እንዴ ፀጉሬ መጠጣው እኮ በኢየሱስ ስም ጌታን ይሄን ያህል ነው ድርቅ ያለብኝ ማለት ነው። ፀጉሬ በቃ ይሄን ያህል ድርቅ ነው ያለብኝ። ያው መጠጣው ምጥጥ ነው ያደረገው። ምጥጥ ነው ያደረገው። እናንተ በኢየሱስ ስም የት ሄዶ ነው? ያው ግን እዚህ ጋር ይታያል። እዩት። እኛ ሴቶች ተፈጥሮ ቅቤ እንወዳለን። እኔ ግን ቅቤ ወዳለሁ። ቅቤ በጣም ነው የምወደው። ከመብላት እንደዚህ መቀባቱ ነው የምወደው ማለት ነው። ወንዶችዬ ይቅርታ፣ ወንዶች እኮ ቅቤ አይወዱም። ወንዶች ቅቤ አይወዱም። አትወዱም አይደል? ቅቤ እንዳለ በኢየሱስ ስም። ኧረ እናንተ ምን ሆነ? የት ገባ? በለው። በቃ አለቀ። በቃ አሁን አስራለሁ። እንደዚህ አድርጌ በጠጉር መያዣ አስይዘዋለሁ። እንደዚህ አድርጌ አስይዘዋለሁ። እዛ ደግሞ የኔ ጉዴ
ትንሽ እጄን በክሊኔክስ በሶፍት ጠርጓለሁ። እዚህ ጋር በሶፍት ጥርግ። እናንተ እዩኝ እናንተ ረጉት ጸጉሬ መጠጥ ነው ያደረገው። መጠጥ ነው በቃ መጠጥ ነው። አሁን ደግሞ ፈስታል የት ነው ያስቀመጥኩት? ወይኔ ድሌ። አዎ እዚህ ሆኖ ነው። ያው ፈስታል አዘጋጅቻለሁ። ያው ፈስታል በፈስታል ጥቅልል እንደዚህ አድርጌ አስራለሁ። እንደዚህ አድርጌ እስር ጎበዝ። ከዛ ደግሞ ንፋስ እንዲገባ ክፍት እዚህ ጋር ክፍት መላጣ መሰልኩ እናንተ መላጣ መሰልኩ። እዛ ደግሞ ሻሽ አሁን የቀረኝ ሻሽ ነው። ጥቁር ሸርብ አለ። ሸርብ ጥቁር ሸርብ አለኝ። እንደዛ እስር ነው ማድረገው እንደዚህ። ኧረ እናንተ አው ወቅቱን ብርድ ስለሆነ ማለት ነው በማያስታውቅ ሁኔታ ማለት ነው። ኑሮ በዛዴ ስታይል በጀማና እንደዚህ ፒቴን እስር። ከዛ አሁን ፒቴን በሳሙና ልቅልቅ አድርገዋለሁ ማለት እናንተ ወዝ አመጣሁኝ እኮ ወዝ አመጣሁ። እንደ እናቶቻችን እንደዚህ ነው ማስራው። እዛ እንደዚህ ሆኜ ነው ዛሬ የምውለው ቤት ውስጥ ማለት ነው። ቤት ውስጥ እንደዚህ ሆኜ ነው የምውለው። ቤተሰብ ሰብስክራይብ አድርጉልኝ፣ ኮሜንት ጻፉልኝ። ቅቤ ደግሞ ያማራችሁኝ ሀይ በሉልኝ፣ እልክላችኋለሁ። አስተያየት ስጡኝ፣ ኮሜንት፣ ሰብስክራይብ። ቤተሰብ ሰብስክራይብ ደህና ሁኑልኝ። እንግዲህ ስራ ሊገባ ነው። ፊቴን ታጥቤ ምን ብዬ ልብሰን ቀይሬ ወደ ስራ። ቻው ቤተሰብ፣ ወዳችኋለሁ። እንዴት ነኝ? እንዴት ቆንጆ ነኝ? እውነት አሁን እዚህ ጋር እንዴት እንዳማረብኝ ቅቤ ስለተቀባው ፊቴ ራሱ ወዛማ ሆኗል ማለት ነው። ቤተሰብ ቻው፣ ደህና ሁኑልኝ።